በኢትዮጵያ የፍትሐብሔር ሕግ አንቀጽ 944 ላይ በተደነገገው መሰረት ውርስን ማጣራት ማለት የውርሱን ተቀባይ እነማን እንደሆኑ መወሰን ወይም መለየት፣ የውርስ ሀብት ምን መሆኑን መወሰን ወይም መለየት፣ ለውርሱ የሚከፈለውን ገንዘብ ከተበዳሪዎች ወይም ከባለዕዳዎች መቀበል ወይም መሰብሰብ፣ ለመከፈል አስገዳጅ የሆነውን የሟች ዕዳዎችን የውርሱ ክፍፍሉ ከመደረጉ በፊት መክፈል፣ ሟች በኑዛዜው ስጦታ ላደረገላቸው ሰዎች የተሰጣቸውን መስጠትና መሰል ተዛማጅነት ያላቸውን ድርጊቶች ማድረግ ውርስን ማጣራት ተግባር ስለመሆኑ በፍትሐብሔር ሕግ 944 ላይ ተደንግጎ ይገኛል። ይህንን ስራ ይሰራ ዘንድም የውርስ አጣሪ ያስፈልጋል፣ ይመረጣል። ታዲያ የውርስ አጣሪ በሶስት መንገድ ሊመደብ ወይም ሊመረጥ እንደሚችል በፍትሐብሔር ሕጉ ላይ ተደንግጎ ይገኛል። የመጀመሪያው በሕግ ሲሆን በዚህም ኑዛዜ ባይኖር ወራሽ የሚሆኑ ሰዎች አውራሹ ከሞተበት ቀን ጀምሮ ያለምንም ቅድመ ሁኔታ የውርስ አጣሪ ይሆናሉ። በፍትሐብሔር ሕግ 944 ላይ በተደነገገው መሰረት አንዳንዴ አጣሪ በሕግ የሚመረጥበት ሁኔታ ይኖራል። ይህም ያለ ኑዛዜ ወራሾች የሆኑ ሰዎች ሰውየው ከሞተበት ቀን አንስቶ ያለ አንዳች ፎርማሊቲ የአጣሪነት መብት ይኖራቸዋል ሲል ተደንግጎ ይገኛል። ሁለተኛው በኑዛዜ ሲሆን አውራሹ ከመሞቱ በፊት በኑዛዜው የውርሱ አስፈጻሚ እንዲሆን የመረጠው ሰው የውርስ አጣሪ ይሆናል በማለት በፍትሐብሔር ሕጉ አንቀጽ 948 ንዑስ አንቀጽ 1 ላይ ተደንግጎ ይገኛል። እንዲሁም ተነዛዡ በግልጽ የውርስ አስፈጻሚው እከሌ ይሁን ብሎ ካላለ በጠቅላላ ኑዛዜ የተደረገለት ሰው ወይም ሰዎች ያለምንም ቅድመ ሁኔታ የውርስ አጣሪ እንደሚሆኑ ተደንግጓል። ሶስተኛው በፍርድ ቤት የውርስ አጣሪ የሚሾሙበት ሲሆን ይህም የሚሆነው ወራሾቹ የማይታወቁ ከሆነ ያለ ኑዛዜ ወራሽ የሆኑት ሰዎች ውርስ ለማጣራት እንደማይፈልጉ ያስታወቁ በሚሆኑበት ጊዜ፣ የንብረቱ ወራሽ መንግስት በሚሆንበት ጊዜ፣ ብዙ አጣሪዎች ኖረው ውርሱን ለማስተዳደርና ለማጣራት ያልተስማሙ እንደሆነ፣ የውርሱ አስተዳደር ወይም ማጣራት ሂደት ላይ ችግር የተነሳ እንደሆነ፣ አጣሪው ትጉህ ወይም ሐቀኛ ያልሆነ ወይም ስራውን ለመፈጸም ችሎታ የሌለው ስለመሆኑ ከታወቀ፣ ውርስ አጣሪው የተመረጠበት ኑዛዜ ተቀባይነቱ ካከራከረ ወይም በሌላ በማንኛውም ምክንያት ውርስ አጣሪውን ለመለየት አጠራጣሪ ሲሆን፣ እንዲሁም ከወራሾቹ መካከል አካለ መጠን ያልደረሰ ወይም ከመውረስ የተከለከለ ወይም በማንኛውም ምክንያት ጥቅሙን ማስከበር የማይችል ሰው ያለ እንደሆነ የውርስ አጣሪው በፍርድ ቤት የሚመረጥበት ስነ ስርዓት የተካተተ ስለመሆኑ በፍትሐብሔር ሕጉ አንቀጽ 947 948 950 እና 951 ይዘትና ዓላማ ለመረዳት ያስችላል።